መስቀሉን እንደተሸከመ ለመጀመሪያ ጊዜ ይወድቃል። መስቀል ከባድ ነው፣ ቀላል አይደለም። መስቀል ይፈትነናል። መስቀል ደስታችንን ይነጥቃል። ኢየሱስ ያንን ሊያሳየን አካላዊ በሆነ ድካም ዝሎ ሙሉ ሰው ነውና መስቀሉ እንደተሸከመ ይወድቃል። ነገር ግን ከመስቀሉ ተነስቶ ጉዞውን ይቀጥላል። መስቀላችን አርዕስተ ኃጢአታት የምንላቸው ሊሆኑ ይችላሉ። እንደነ ትዕቢት፣ እንደነ ቅናት፣ እንደነ ፍትወት ያሉ ሊጎትቱ ወደ ኋላ ሊመልሱን ያስቡ ይሆናል። አንዳንዴ መስቀላችን ራሳችን ልንሆን እንችላለን። የራሳችን ፈቃድ፣ የራሳችን ሐሳብ ሊሆን ይችላል። አንዳንዴ መስቀላችን ሀብት ሊሆን ይችላል፣ ዕውቀታችን ሊሆን ይችላል፣ ችሎታችን ሊሆን ይችላል፣ ዘራችን ሊሆን ይችላል። ብዙ ነገሮች ይከብዱናል፣ ይጎትቱናል። በእግዚአብሔር መንግስት ውስጥ ተጠቃለን አፍቃሪ ከሆነው አምላክ ጋር እንዳንኖር ወደ ኋላ የሚጎትቱንና የሚጥሉ እነሱ ናቸው። ምናልባት መስቀላችን ያለፈ ህይወት ራስን መወንጀል ሊሆን ይችላል። ጊልት የምንለው ራሳችንን ደግመን ደጋግመን መውቀሳችን። ምናልባት መስቀላችን ይቅርታ ያላደረግንበት የህይወት ክፍላችን ሊሆን ይችላል። ነገር ግን እነዚህ ሁሉ ጎትተው ሲጥሉን፣ እነዚህ ሁሉ ወደ ኋላ ሲመልሱን ዳግም ልንነሳ ይገባል። ዘወትር ተዘርግቶ የሚጠብቀን የእግዚአብሔር የምህረት እጅ አለና በንስሐ ዳግም ቀና ልንል ይገባል። ጉዟችንን ልንቀጥል ይገባል። ሶስተኛ ማረፊያ ኢየሱስ መስቀሉ እንደተሸከመ ወደቀ። ክርስቶስ ሆይ እንሰግድልሃለን። በተቀደሰው መስቀልህ ዓለምን ያዳንክ አንተ ነህና እንሰግድልሃለን፣ እናመሰግንማለን።